ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን የምናወራው ስለ ኤምኤስ ነው። ኤምኤስ እንዴት እናስተካክል በሚል ሁኔታ ነው። ይህንን ችግር የሚቀርፍልን አንድ አፕሊኬሽን ይዤ መጥቻለሁ። አፕሊኬሽኑን ዳውንሎድ አድርገን ከመጠቀማችን በፊት ስለ አፕሊኬሽኑ አንዳንድ ነገር ልንገራችሁ። የመጀመሪያው እና ዋነኛው ነጥብ አፕሊኬሽኑ የሚያስተካክለው ኔትወርክ ነው። ኔትወርክ ፍጥነትና ኤምኤሳችንን ያስተካክልናል፣ ጌማችንንም ቡስት ያደርግልናል ማለት ነው። ሁለተኛው ነጥብ ደግሞ አብዛኞቻችሁ ጂኤፍኤክስ ቱል በጣም ትጠቀማላችሁ። አካውንታችሁ ባን የተደረገ ላስቸገራችሁ ይሄ አፕሊኬሽን በጣም ይጠቅማችኋል ማለት ነው። ይሄ አፕሊኬሽን ቅድም እንደነገርኳችሁ ኔትወርክ ያስተካክላል ብያችኋለሁ። ይሄ የሚጠቅመው ደግሞ በየጊዜው ኔትወርካችንን ሪፍሬሽ ያደርገዋል ማለት ነው። ዋነኛ ጥቅሙ ኔትወርክ ማስተካከልና ባን ፊክስ ነው ማለት ነው። አሁን ደግሞ እንዴት አፕሊኬሽን ዳውንሎድ አድርገን መጠቀም እንችላለን የሚለውን አሳያችኋለሁ። ስልካችሁ ላይ ወደ ማንኛውም ብራውዘር ትሄዱና ሰርች ባሩ ላይ mkvpn.netlify.app ብላችሁ ሰርች ታደርጋላችሁ። እዚህ ስክሪኑ ላይ እንደሚታያችሁ። ከዛ በኋላ ወደ ማይክሺት ዌብሳይት ወስዳችኋል። ዌብሳይቱ ይህንን ይመስላል። ቀጣይ ዳውንሎድ ነው የምትለውን በተን አንዴ እናካለን። ከዛ በኋላ ወደ ዳውንሎድ ፔጅ ይወስደናል። ከዛ በኋላ ፋይላችንን ዳውንሎድ እናደርጋለን። አፕሊኬሽኑ ዳውንሎድ እስከሚያደርግ ብዙም ጊዜ አይፈጅም። ከዛ በኋላ ኦፕን እንለዋለን። ከዛ በኋላ አፕሊኬሽናችንን ኢንስታል እንለዋለን። እኔ ከዚህ በፊት ዳውንሎድ ስላደረኩት አፕዴት ነው የሚለኝ። አፕሊኬሽኑ ውስጥ ገብቼ ላሳያችሁ። አፕሊኬሽኑ ይሄንን ይመስላል ስትገቡ። ከዛ በኋላ ስታርት ብላችሁ መጠቀም ነው ፐብጂ ከመግባታችሁ በፊት፣ ወይም ደግሞ ከገባችሁ በኋላ ማብራት ትችላላችሁ። እንደምታዩት እኛውን እዚህ ጋር 20 ኤምኤስ ነው እያጫወተኝ ያለው። በደንብ ይሰራል ማለት ነው። ተዝናኑበት።